ሚስት በራሷ በሰራችው ገንዘብ ባሏን ሳታስፈቅድ ለቤተሰቦቿ መላክ ትችላለች ወይንስ አትችልም ትላለች? ትችላለች። ሚስት የሰራችው ገንዘብ የራሷ ነው። ስለዚህ ፈለሃ ኩል الحقوق في التصرف به كما تريد እንደፈለገች የማድረግ መብት አላት ገንዘቧን ማለት ነው፣ የራሷ ገንዘብ እስከሆነ ድረስ። ግልጽ ነው አይደለ? ከፈለገች ይሄ ቪዲዮ ሼር በተደረገባቸው ቪዲዮ ስር ኮሜንት እያነበብኩ ነበርና ኮሜንቱ በጣም ነው ያስገረመኝ። በእኔ ስሪዳ ለማንም የመላክ መብት የላትም፣ በእኔ ስሪዳ እንደዚህ የማድረግ መብት የላትም። በግልጽ በቃ እንዴ! ንዴታቸው ወንዶቹ ተናደው የሚጽፉት ኮሜንት በጣም ነው ያስገረመኝ። በአሁን ሰዓት የወንድ ጡረተኛ በሴት የሚተዳደር የወጣት ጡረተኛ ግርቱን እንደሞላት እናውቃለን። ነገር ግን በድፍረት እንደዚህ ኮሜንት ላይ መጥቶ እስከመናገር መድረሳቸው ግን ድፍረታቸው የሚገርም ነው። በሁሉም በአካባቢያችን ላይ ሳይፈልጋት ትዳር ፍላጎቱ ሳይኖረው ነገር ግን አረብ ሀገር ለመላክ ብቻ ብሎ አግብቶ ከዛ በሳምንቱ የአረብ ሀገር ፕሮሰስ ጀምሯት የሚልክ ብዙ ወንዶች እናውቃለን በየአካባቢያችን። ሁሉም በሚባል ደረጃ በአሁን ሰዓት እንደዚህ አይነት ወንዶች ሞልተዋል። በእርግጥ የወንዶቹ ጥፋት 20% ብቻ ነው በዚህ ጉዳይ። አብዛኛው ስህተቱ ጥፋቱ የወንዶቹ ሳይሆን የሴቶቹ ነው። ነገር ግን እንደዚህ በድፍረት ጡረተኝነታቸውን በአደባባይ ወጥቶ እንደዚህ ኮሜንት ሲለፈልፉ ይገርመኛል። በወንድ እንዳልፈታ ብላ አረብ ሀገር 10 ዓመት 15 ዓመት የምትሰራ ብዙ ሴት አለች። 2 ዓመት ሰርታ ልምጣ እንዴ ስትለው ምን ይዘሽ ነው የምትመጪው? ከዛ 4 ዓመት ትሰራለች። ልምጣ ስትለው አልመጣም። አይ እኔ መጣ ፈልጋለሁ፣ ከመጣሽ እፈታሻለሁ ይላል። እፈታሻለሁ ስላት እንዳይፈታት ብላ ሌላ 6 እና 8 ዓመት ትሰራለች። ወንድ እንዳይፈታ ይብለሽ አረብ ሀገር የምትገረጂ ሴት ግን መጨረሻሽ ፍች እንደሆነ ልነግርሽ እወዳለሁ። 10 ዓመትም ሰራሽ 15 ዓመትም ሰራሽ እሱ እንዳይፈታ ይብለሽ 10 ዓመትም 15 ዓመትም እየተገረድሽ ብትልኪለት አገር ቤት የገባሽ ቀን ጉልበትሽንም ጊዜሽንም ገንዘብሽንም ቀምቶ እንደሚያሰነብትሽ ግልጽ ነው። ግን ብዙ የማይማሩ ሴቶች አሉ። ወንዶቹን ደፋር ጡረተኛ እንዲሆኑ ያደረጋቸውም ይሄ ነው። ማሰብ የማይችሉ በቃ እንዳይተወኝ እንዳይፈታኝ ምን እንዳይለኝ ጥሎሽ ቢሄድስ የእናቶች ልጅ ነው ኦክሲጅንሽ ነው ምንድን ነው? ምን አይነት እንደው ስንት ሴት አለ በዚች ሀገር ላይ። የሴቶቹ ልብ የለሽነት ነው ወንዶቹን እንደዚህ ደፋር ጡረተኛ ያደረጋቸው። አግብቶሽ በሳምንትሽ አረብ ሀገር ፕሮሰስ ጀምሪ ካለሽ በቃ ይሄ ባልሽ አይደለም፣ የሚፈልገው ገንዘብሽ ነው። ስለዚህ አንቺ በሳምንትሽ ፈተሽው ነው መውጣትም ካለብሽ ወደ አረብ ሀገር ለራስሽ መለወጥ ካለብሽ። 2 ዓመት ሰርተሽ ልምጣ ስትዩ አሳማኝ ምክንያት ሰጥቶ አይ ትንሽ 2 ዓመት ጨምሪ ቢልሽ ችግር የለው። ነገር ግን ሌላ 2 ዓመት ጨምረሽ ልምጣ ስትዩ አይ ሌላ ጨምሪ የሚልሽ ከሆነ በቃ ይሄ ባልነቱን አይፈልገውም። ላንቺ ጉልበትሽን ገንዘብሽን ነው የሚፈልገው። ስለዚህ ሀገርሽ ገብተሽ አሰናብተሽው ለራስሽ ብትሰሪ ትለወጫለሽ ማለት ነው። እና ወንድ በመጦር ባል ለማድረግ ወንድ በመጦር እንዳይፈታሽ ለማድረግ የምትጥሪ ሴት ወደ ልብሽ ብትመለሽና ራስሽን ብታስቀድሚ ጥሩ ነው። እንዲህ አይነቶች አንቺን አይፈልግሽም ሲጀመር። ብዙዎች አሉ አሞኛል ልምጣ ሲሉት ጨከን ብለሽ ስሪ የሚሉ ማለት ነው። አይ ካመመሽማ እኔ ቶሎ እኔ ላንቺ አላንስም አይልም እንደ ወንድ። አይ ጨከን ብለሽ ስሪ ይላል። አሁን ይሄ ባል ነው? እንዲህ አይነትን ባል እኔ በሆን በዛኑ ቀን ነው ፈታኝ ብዬ የምጠይቀው። ደፋር ጡረተኞች እንድናፈራ ምክንያቱ 80% ዋናው ጥፋት የወንዶቹ ሳይሆን የሴቶቹ ነው። ይሄንን አውቃለሁ። ግን ወንዶች ደግሞ በዚህ ደረጃ ጡረተኛ ባትሆኑ ጥሩ ነው። አመሰግናለሁ።